10 minutes to get ready. But he was doing this with back. Hello, Lishinima. Stop you guys right here. I know you guys were enjoying the vlog. I'm sorry. Take not true. በስድስት ወር ውስጥ አንድን ስኪል ጥፍር ቀለም የተቀባው ነው ማወራችሁ። በስድስት ወር ውስጥ አንድን ስኪል አኳየር ማድረግ የምትፈልጉ ከሆነና if you guys are interested in keyboard, guitar ወይንም ደግሞ ቮካል ማርቀድ ያላችሁ ሰዎች ካላችሁ ሆሊኪ ሚውዚክ ስኩል አያት ግራንድ ሞል ላይ ይገኛሉ። ከዛ ደግሞ ሰሚት ሲኤምሲ እና ጣፎ ያላችሁ ሰዎች ደግሞ it's very close ለእናንተ። ከዛ ደግሞ ቅርብ አይደለንም እኛ ሩቅ ነን ደግሞ ለምትሉ ሰዎች ዶር ቱ ዶር ሰርቪስ አላቸው። ቤት ለቤት እየመጡ ያስተምራሉ። ከዛ ደግሞ ዲስካውንቶችም አሏቸው። so the discounts are ከሁለት በላይ ስኪል ለምትማሩ ሰዎች ከሁለት በላይ ሌሰን ለምትወስዱ ሰዎች ዲስካውንት አለ። ከዛ ደግሞ የሶስት ወር ለከፈላችሁ ሰዎች ደግሞ አራተኛው ወር በነፃ ትማራላችሁ ማለት ነው። እና ሬጂስትሬሽን ኦፊሻሊ አልተጀመረም። ግን ቦታችሁን ደግሞ ሪዘርቭ ማስደረግ የምትፈልጉ ሰዎች ካላችሁ በጣም ሊሚትድ ስፖት ስለሆነ ያለው እዚህ ጋር ማስቀምጥላችሁ ቴሌግራም አካውንት ገብታችሁ ስማችሁና እድሜያችሁን ተናግራችሁ ቦታ ሪዘርቭ ማስደረግ ትችላላችሁ። የርሳውት ነገር አለ እና that's what I want to say to you guys. Thank you. ፊት ቀልቷል በፀሐዩ ፀሐይ እንዳይመስላችሁ። እንዴት ናችሁ? ስላላዋራችሁ ፀጉሬን እያስተካከልኩ ላዋራችሁ ብዬ ስላሰብኩ ነው። እና ጋይስ ቱዴይ አይደለም እንጂ ሐሙስ ዕለት ከክላስ ስመለስ I was about to do after school routine ለእናንተ እንደ ኮሜንታችሁ መሰረት ማለት ነው። አንድ ሰው ነው ኮሜንት ያደረገው I think ዘባላ ላየሁትም እና የተመረጠው after school ነበር። ስለዚህ እሱ ልሰራላችሁ ነበር my plan። ከዛ guess what አልሆነም። ለምን አልሆነም መሰላችሁ? it was because 10 ሰዓት ነበር የገባሁት ቤት። ከዛ 10 ሰዓት ከገባሁ በኋላ የሆነ productive ሊባል የሚችል ሩቲን አልነበረኝም። ከዛ the next day ደግሞ የፌዶ ስራ ስለነበረ እሱን ሰራ ነበር the whole time እና ምን ማድረግ አልቻልኩም። so ዛሬ I was like በቃ የቅዳሜ vlog ልስራላችሁ አልኩኝ። graduation ዛሬ ነው። ስለዚህ I was like በቃ let me film that ብዬ I'm filming my cousin's graduation ለእናንተ። ከዛ ግን ተበጠሰ። ጠዋት ሄድኩና ጠዋት አይደለም 5 ሰዓት ነው ሄድኩና ከዛ አሁን ተመልሼ ቤት የመጣሁ። ከዛ አሁን ደግሞ ልብሴን ቀይሬ ድጋሜ ተመልሼ እወጣለሁ። የሚያስጠላው ፓርት በፀሐይ ነው የምወጣው። ከዛ ውጪ everything is good, everything is fine። እና ፀጉሬን ደግሞ ይሄንን እየፈታሁት ነው። I got sick of the braids አሁን ደግሞ እና ወደ ከርሊ ልመለስ ስላሰብኩኝ ይሄን ፈትቼ ከዛ ከርል ብቻ አድርጌው ነው የምወጣው። ኦልሬዲ እየደወሉልኝ ነው። ገና እዚህ እየመጣሁ ነው እየተደወለልኝ የነበረው ሰው እንዳይቆጡኝ I need to run
እና ኢቭን ጆኪ መሮጥ አለብኝ በሰዓት that's the plan ዝም አልኩ ማለት guys እና በቃ ይሄ ነው the vlog you guys are going to see I don't think ማዋራችሁ because you know it's not የሚመች situation አይደለም የዩቲዩብ vlog ለመስራት especially ስለዚህ I will try my best ከዛ ግን ያው enjoy the vlog ከዛ በቃ ከመጣሁ በኋላ ስለምሰራላችሁ ያን ያህል እንትን አይሆንም አው ሁለት ነው መቼ ነው የሚጨምርኩበት god እነዚህን ብሬዶች ከሰራው በኋላ ማለት ነው ሳወልቀው የሚበጠሰው የእንትን ማአት እንዳይመስላችሁ አይ ሉክ ክሬዚ በቃ ደህና ሁኑ ቻው ፀሐይ እኔ ተምሬያለሁ I'm very tired extremely tired I've dreamed of this moment where ምደርስበት ወይ ተመስገን ጌታ እንደምን ይሰናል ወይ ተዳለን በሉ እንግዲህ ደግሞ አምሮብሻል በጣም እሺ እሱ እንደዚህ አይነት መልኩ ሳይሆን አልቻለም ራሴን መቆጣጠር አልቻልኩም በጣም ደስ ብሎኛል ነው ሰራው ባይዘው ይላል ሁላችሁንም ከሐዋሳም ከገርጂም ከመገናኛም ከሰሜን በቅድሚያ ያው እግዚአብሔርን እናመሰግናለሁ ወይ ዘም ቢልስ ሱፉ በጣም ሞያ I know I did not do the intro, the outro. እና ያው እዚሁ ቻው ልበላችሁ መቼ እየቀረስኩት እንደሆነ ታውቃላችሁ እሁድ ከሰዓት after doing my receipt routine አሁን እዚህ ጋር ቁጭ ብዬ ቻው ልላችሁ ነው thank you guys so much for watching ጌታ አብዝቶ ይባርካችሁ በእውነቱ subscribe ስለምታደርጉ ደግሞ thank you በጣም guilt trip እያደረኳችሁ እና ደግሞ የባለፈው የነገርኳችሁ የዩኒየን ፕሮግራም ትምህርት ቤቶቹን ልንገራችሁ ሳውዝ ኢስት ጀሞ ሳውዝ ኢስት ላፍቶ ድሪም ትምህርት ቤት ከዛ ደግሞ ነዋይ ቻሌንጅ ፓኔሽን ፕራይም ብሪጅ ሪደምፕሽን እና ፈለገ ነዋይ ፋና ሌላ ምን ትምህርት ቤት አለ የረሳሁት ያ እነዚህ ናቸው እና የረሳሁት ካለ ላይክ እዚህ ስክሪኑ ላይ አዳርግላችኋል ድንገት ረስቼ ከሆነ እና we expect you guys የካቲት 23 ሰኞ ቀን ላይ አድዋ ቀን ላይ ነው የሚውለው ክላስ ሚኖር አይመስለኝም ሶ ክላስ የለም obviously ሶ ክላስ አይኖርም ቦታውን እና ሰዓቱን ደግሞ ሰዓቱ 7 ሰዓት ተኩል ነው ቦታውን I'll let you guys know thank you guys so much for watching I will be back I promise I'm trying to be consistent with chatting again and I'm seeing a lot of change you guys እሁድ እመጣለሁ ብያችሁ እኮ እሁድ መጣሁ ይሄ ራሱ ትልቅ ተአምር ነው ሊሆንላችሁ የሚገባው ስለዚህ ቀጣይ I will do my after school routine I promise ሰኞ ቀርጽና ነገ ማለት it's going to be tiring ነገ መቅረጽ productive school after school routine
እስቲ I'll try my best. If I don't do that ደግሞ Sunday receipt ቪዲዮም ሰራላችኋለሁ። ጠይቃችኋለሁ ስለጉኛላችሁ አልሰራላችሁም ትረስት ኢሹ እየሰጣችሁ መሰለኝ ግን and የዛሬው vlog ማለት ነው I want to talk about የዛሬው vlog I'm really happy that Abby graduated በጣም ወደው now yeah guys it was such full of love የሆነ vlog my heart was so full with love it was a good day ትላንትና guys ከፀሐዩ ውጪ በየስ ፀሐዩ was irritating me አልገባችሁ እያልኩ ነበር ሲል ነበር I love the cozy rainy weather I cannot wait እንደዛ እስከሚሆን ድረስ it's like እንደዛ እየሆነ ነው ይሄ ሰሞን ደስ ይላል ግን ደግሞ አንዳንዴ ይነሳበታል ፀሐዩ ኃይለኛ ይሆንና ያው ጉድ ነው ለምንድን ነው ፀጉሩ እንደዚህ ቆም ያለው ፀጉሬ አንዳንዴ እንዲህ ይላል ያው ታገሱኛላችሁ እኔም የታገስኩት ነው እናንተ ደግሞ ያው መታገስ አለባችሁ ዳሬ ማለት ነው my dad ዳሬ ጀምላቱ አዲስ ዩቲዩብ ቻናል ከፍቷል ስለዚህ እዚህ ኮሜንት ሴክሽን ላይ አስቀምጥላችኋለሁ የገባችሁ ሰብስክራይብ አድርጉ ያኛው ከዚህ በኋላ ስለማይለቅበት እኛው ላይ የገባችሁ መገልገል ትችላላችሁ ማለት ነው ሌላ ምን ልላችሁ ነበረ ያ በጣም እንደምወዳችሁ እንድታውቁ ፈልጋለሁ each and every one of you ጌታ በጣም ይወዳችኋል እኔም በጣም እወዳችሁ እናንተ በጣም እንደምትወዱኝ አውቃለሁ እና በቃ guys ሌላ ነገር ትዝ ካለኝ እጽፍላችኋል I'm literally laughing at myself right now በጣም ነው የምወዳችሁ ጌታ ይባርካችሁ ለጓደኞቻችሁ ሼር አድርጉላቸው ይሄንን ቪዲዮ ሰብስክራይብ አድርጉ ኮሜንት አድርጉ I want to know what you guys think ከዛም በኋላ በቃ until I post another vlog or another video or another ምክር ተባረኩ